ይሰብራል። እጅግ እየተሰሙ ያሉት ከአዋቂ ድርጊት ወይስ እንዳው ሰው ህሊና ካለው ሰው በማለት በርካቶችም ሀሳባቸውን እያነሱ ነው። ያጠራጥራል። ከማን ጋ ነው የምንኖረው? ወጥቶ መግባት አስቸጋሪ ሆኗል። እነዚህ ሰዎች ነፍሰ ገዳዮች በህዝብ መካከል ይገኛሉ። በአሁኑ ሰዓት ህዝቡ በከፍተኛ ስጋት ላይ ነው። በተለይ ህፃናት ላይ እየተፈጸመ ያለው ግፍና በደል በጣም ይዘገንናል፣ ይሰቀጥጣልም። ከዚህ በፊት አዋቂዎች ላይ የሚፈጸሙት ዘግናኝ ድርጊቶች ነበሩ በርካቶች ሲደናገጡና ሲሸበሩ የነበሩት። አሁን ደግሞ ህፃናት ላይ የተጀመረው ዘመቻ እጅግ አሳዛኝና አሳፋሪ እንደሆነ ጨምረም በርካቶቹም እየገለጹ ይገኛሉ። ህሊና ያለውና ጭንቅላት ያለው ሰው በሰው አምሳያ የተፈጠረ ሰው እንዴት ነው እንደዚህ አይነት ድርጊት የሚፈጽመው በማለትም ነው በርካቶችም ጥያቄዎቻቸውን እያቀረቡ ያሉት። አሁን ለዛም ነው ከማን ጋር እንደሚኖር ሰው ወጥቶ መግባት ስጋት እንደሆነበት፣ በተለይ ስለ ልጁ ጭንቀት ቤተሰብ አብዛኛው እንደገባ ጭምርም ነው። በተለይ እየተሰሙ ያሉት መረጃዎች እጅግ አሳዛኝና ልብ ሰባሪ ናቸው። በተለይ ለቤተሰቦቻቸውም አልፎ በርካታ ኢትዮጵያኖችን በመደናገጥና በመሸበር ላይ እንደሚገኙ ጭምርም እጅግ አሳዛኝ መረጃዎች የሞቱት ይስተዋላሉ። በተለይ ከሄቨን ህልፈት በኋላ በርካቶች ኢትዮጵያኖች ልባቸው ተሰብሮ ነበር። የሄቨን ህልፈት ጉዳይ በርካታ ኢትዮጵያኖችን ከዳር እስከ ዳር እንባ ያራጨ ክስተት ነበር። ከዛም አልፎ ደግሞ በወለጋ ምድር ላይ የተሰማው በተለይ ሴት ልጃች ላይ በተለይ የተፈጸመው ጥቃትም እጅግ አሳዛኝ ነበር። ከዛ ደግሞ ጎንደር ላይ ህፃን ኖላዊት ላይ የተፈጸመው በደልም የማይረሳ ነው። እስካሁን ድረስ አብዛኞቹ ፊት እንዳልተገኘላቸውም ነው። እጅግ የሚያሳዝነው ዛሬ የተሰማው መረጃ ምንድን ነው? እጅግ አሳዛኝና ዘግናኝ መረጃ ነው የተሰማው። አሁን ህዝቡ በጣም ጆሮም ተዳከመ። አሁን ህዝቡ አብዛኛው ተስፋ ቆረጠ። ምንድነው የተሰማው? 3 ቀን ነው የፈጀብን ይህ ወደ ሚዲያ ለማውጣት። እናንተ ደግሞ አታሳፍሩም። ሼር እያደረጋችሁ ለዚች እምቦቀቅላ ልጅ ፊቲ እንደምትሉ ህፃን ሆይተ ዳግም ነዋሪነቷ በአማራ ክልል በዋግምራ ብሔረሰብ አስተዳደር ሰቆጣ ከተማ ነዋሪ ስትሆን የ5 ዓመት ልጅና የኬጂ ተማሪ ናት። ህፃን ሆይቴ ፈጣን ጎበዝ የደረጃ ተማሪ ጨዋና ንቁ ህፃን ናት። ሆይቴ አርብ ዕለት በቀን 5/7/2017 ዓ.ም እንደ ወትሮ ሁሉ ትምህርት ቤት ውላ ከተመለሰች በኋላ ከቀኑ 10 ተኩል አካባቢ ሰቆጣ ከተማ አዝባ ኮንዶሚኒየም በሚገኘው መኖሪያ ቤት ማንነታቸው ባልታወቁ ጨካኞች ከቀኑ 10 ተኩል አካባቢ ሰቆጣ ከተማ አዝባ ኮንዶሚኒየም በሚገኘው መኖሪያ ቤት ታንቃና ታፍና ተገላ ተገኝታለች። የህፃኗ ገዳዮች እናትና አባት ለስራ ቢሮ መሆናቸውን አረጋግጦ ህፃኗን አንገቷን አንቆ በማፈን ለህልፈት እንደዳረጓት ታውቋል። የህፃን ሆይታ አባት ዳግም ባይነሳኝ እንደምናገረው በጽሁፍ መልእክትና በማህበራዊ ሚዲያ ሳይቀር ልጆቹ ላይ ዛቻ ሲደርስበት እንደነበርና የህፃን ሆይተ ዳግም ታላቅ ወንድም አንድ ወቅት ላይ በተደጋጋሚ ከትምህርት ቤት ሲመለስ ከገዳዮቹ እንዳመለጠ አስታውሰዋል። እናም የኢትዮጵያ ህዝብ ሆይ እናንተ ፍረዱን፣ ወላድ ይፍረደን። ለልጄ ለህፃን ሆይተ ዳግም ፊቲ እያለ አባቷ እየተጣራ ይገኛል። እናቷስ በአሁኑ ሰዓት በምን አይነት ሀዘን ውስጥ ትገኛለች? እጅግ አሳዛኝና ዘግናኝ ድርጊት ህፃናት ላይ የሚፈጸመው በደል መቆም እንደሚገባ፣ በተለይ ሴት ልጅ ላይ ህፃናት ላይ ሴት ልጅ ላይ እየተፈጸመ ያለው ጥቃት መቆም አለበት። አይረሳም። የሐረሯ በጣም በሚያሳዝን ሁኔታ እጅግ አሳዛኝ ፊቷ ላይ አሲድ የተደፋባት በርካታ ቁጥር ያላቸው ኢትዮጵያኖች በተለይ ሴት ልጅ እናት ነች፣ እህት ነች፣ ምስት ነች፣ ሀገር ነች። ይህ ልታወቅ ይገባል። በተለይ ሴት ልጆች ላይ የሚደርሰው ጥቃት ሊወገዝ ይገባል። አልፎም ደግሞ ህፃናቶች ሲገደሉ በጣም ያሳዝናል፣ ያስደነግጣልም። ይህ ከሰብአዊ ህሊና እንደማይጠበቅ በርካታ ኢትዮጵያኖችም እየገለጹ ይገኛሉ። ስለዚህ ህፃንም በማስመልከት ፊቲ ያስፈልጋል። ፊቲ ተዳፍና መቅረት የለባትም። በደንብ ምርመራ ያስፈልጋል፣ መፈተሽ። እነዚህ ሰዎች እነማን ናቸው? በየትኛው አካውንት ነው ዛቻ ሲያደርሱባቸው ነበረው? መጣራት አለበት። በቴክኖሎጂ መታገዝ አለበት። ይህ ነገር ታፍኖ የቀረው ሚዲያ ላይ መጥቷል። ስለዚህ በአደባባይ በርካታ ኢትዮጵያኖች በተቻለ መጠን ርብርብ ማድረግ አለባቸው። አብዛኞቹ አሁን በጣም በሚያሳዝኑ ሁኔታ ተስፋ መቁረጥ ላይ ናቸው። ምክንያቱም አንዴ አንቀደም እንጂ ከተቀደምን በኋላ በማለት በርካቶች፣ ምክንያቱም ፊቲ መገኘት አለበት። ከዳር እስከ ዳር ኢትዮጵያኖች አንገታቸውን ቀና አድርጎ መሄድ አለባቸው። ሰው በስጋት ወጥቶ መግባት በጣም ጭንቀት ውስጥ እንደሆኑ ጭምርም ነው። በጣም የሚያሳዝን ሁኔታ ህፃናት ቤተሰቦች፣ ወላጆች እንዴት ነው ልጆቹ በጣም ከፍተኛ ስጋት
ላይ ናቸው። ለማን ሰተን ነው የምንሄደው? ሰራተኛም አንዳንዶቹ የሚያደርሱት በደልና ጭካኔ አይረሳም። ያ የአራብሳ ሁለት ኢትማማቾች የተገደሉበት እጅግ በጣም በሚያሳዝን ሁኔታ የማይረሳ ነው። ስለዚህ ህጻናት ላይ እየደረሰ ያለው በደል፣ ጥቃት እጅግ አሳዛኝና ዘግናኝ ነው። ቤተሰቦቻቸው አብዛኛው ቤተሰቦች ምክንያቱም ፊቲ ቶሎ መስፈን አለበት። ፊቲ ቶሎ ካልሰፈነ ሌሎችም በጣም በሚያሳዝን ሁኔታ በአገሪቱ ደረጃ ከሄቨን ህልፈት በኋላ ኖላዊት ላይ በጎንደር ላይ የተፈጸመው አይረሳም። እስካሁን ድረስ የኖላዊት ገዳዮች የት ደረሱ በማለትም ነው በርካታ ኢትዮጵያኖችም እየጠየቁ ያሉት። የአንድ ሰሞን ጋጋታ ሊሆንም አይገባም። ሁሉም ማህበረሰብ ይልረባረብ። በተለይ ሰቆጣ ዋግምራ ያሉት ኢትዮጵያኖች በተለይ ይህን ነገር በማፈላለግ ደረጃ የበኩላቸውን መወጣት አለባቸው። ምክንያቱም ይህ ነገር ታፍኖ ከቀረ ነገ ለራሳቸው ምን ዋስትና አላቸው በማለትም ነው በርካቶችም ጥሪ ያቀርቡ ያሉት። እንደነዚህ አይነት የአውሬ ተግባር እየፈጸሙ ያሉት ማህበረሰቡን እያስሸበሩ ህጻናትን እየገደሉ ያሉት ከሰብአዊ አስተሳሰብ ያፈነገጠ ድርጊት የሚፈጽሙት በማለት በርካቶቹም ሀሳባቸውን ጥሪያቸውን እያቀረቡ ይገኛሉ። በተለይ ይህ የሰቆጣ ዋግምራ ህዝብ ህብረተሰቡ ዋነኛ ጥያቄና በተለይ በማፈላለጉ ደረጃ የራሳቸውን ሚና መጫወት እንዳለባቸው ኃላፊነትም ግዴታም እንዳለባቸው ጭምረም ነው በርካቶቹ የገለጹ ያሉት። ምክንያቱም ለራሳቸው ለቤተሰቦቻቸው ስሉ ይህን ነገር ማፈላለግ እንደነዚህ አይነት ወንጀለኞች ማህበረሰቡ ጋር ተቀላቅሎ መቀጠል እንደሌለባቸው ጭምረም በርካቶቹ ጥሪያቸውን እያስተላለፉ እንደሚገኙ ጭምረም ነው። እንዴት ሰው ምን ያህል በጨካኝ ቢሆን ነው ህፃናት ላይ እንደዚህ አይነት በደል የሚያደርሰው? ምን ያህል ገና ይች ልጅ ከዘር ከምን የለችበትም። በተለይ ከተንኮል ከስድብ ከመጥፎ ድርጊት የለችበትም። ገና ጨቅላ 5 ዓመት ህፃን ነች። ታዲያ እንዴት በዚህ ደረጃ ሰው ይጨክናል በማለትም ነው በጣም የሚያሳዝነው። እጅግ ልብ የምነካውም ለቤተሰቦቻቸው አሁን በአሁኑ ሰዓት እያሳለፉ ያሉት መከራ፣ በተለይ የህፃኗ እናት ምን ያህል ሀዘን ውስጥ ትገኛለች በዚህ ሰዓት። ቤተሰቦቿ ምን ያህል ሀዘን እያሳለፉ ይሆን? የአባቷ ሮሮ በጣም ያሳዝናል። ሚዲያ ላይ የወጡት መረጃዎች እጅግ አሳዛኝ። ሁሉም ኢትዮጵያዊ ሼር በማድረግ ልረባረብ ይገባል። ስለዚች ፊቲ ያስፈልጋል። በተለይ ለሆይቴ የደረሰው በደል አሁንም በጣም በሚያሳዝን ሁኔታ ሌሎች ላይ ምን ዋስትና አለ በማለትም ነው በርካቶቹ የገለጹ ያሉት። እጅግ ልብ የምነካ መረጃ፣ አሰቃቂ ግድያን በማስመልከት በተለይ ዘግናኝ መረጃዎች እየተሰሙ ያሉትን በማስመልከት ሁሉም ለፊቲ መቆም እንዳለበትና ለፊቲ መረባረብ እንዳለበት የዜግነት ግዴታውን መወጣት እንዳለበት ጭምርም ነው። በተለይ እንዳይረሳ የሰቆጣ ዋግምራ ህዝብ ከፍተኛ ኃላፊነትና ግዴታ እንዳለበት ጭምርም ነው። በዚህ ዙሪያ ሁሉም የሰቆጣ ህዝብ በአንድነትና በህብረት በመቆም ገዳዮችን አድኖ መያዝ እንዳለባቸው ጭምርም ጥሪ እየተላለፈ ይገኛል። እጅግ አሳዛኝና ዘግናኝ ህልፈትን በማስመልከትም በጣም በሚያሳዝን ሁኔታ ህፃናት ላይ የሚደርሰው በደል፣ ጭቆና፣ አፈና፣ ግድያ፣ አሳዛኝ የወንጀል ድርጊቶች መቆም እንዳለባቸው ሁሉም ኢትዮጵያዊ ሊረባረብና በአንድነት መቆም እንዳለበትም ነው ጥሪ የቀረበው። እጅግ አሳዛኝ መረጃዎችን በማስመልከትም ነው ልብ ይነካል። እጅግ አሳዛኝ በዚህ በህፃን ሆይቴ ዙሪያ አዳዲስ መረጃዎች ከወጡ ለእናንተ ይዘንላችሁ የምንቀርብ ይሆናል። እስካሁን ድረስ አብሬያቸው ቆየሁት። ሚኪያስ ነኝ ከሚኪያስ ታቦር። ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ የሆኑ ይህንን ቪዲዮ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንዲዳረሱ ያድርጉ። ፊቲ ያስፈልጋል። ፊቲ ለሆይቴ ሁሉም ኢትዮጵያዊ ትብብርና ርብርብ እንዲያደርግ ላይክ እና ሼር ኮመንት በማድረግ ላልሰሙት እንዲዳረስ በማድረግ የዜግነት ግዴታችንን እንወጣ። ይህ የሁሉም ጥሪ ነው። እጅግ አሳዛኝና ልብ የሚነካ። ነፍስ ይማር።